Good evening, and it's great to have you with us here on a Monday night. And we do begin tonight with the breaking news: the deadly earthquake hitting Colombia, apartment buildings splitting in two, collapsing into rubble. The urgent rescue operation underway. ቀኑ ሰኞ ነሐሴ 4 ቀን 2018 ዓ.ም ኦገስት 10 2026 እንደ አውሮፓውያኖቹ ዘመን ቀመር ከጧቱ 1 ሰዓት ከ34 ደቂቃ ላይ ነበር። በምዕራብ ኮሎምቢያ በሚገኙ ከተሞች ነዋሪዎች የዕለት ተዕለት ሕይወታቸውን ለመጀመር በዝግጅት ላይ ያሉ፣ መሬት ከእግራቸው ስር በከፍተኛ ኃይል መናወጥ ጀመረች። በሰከንዶች ውስጥ የዘመናት ሕንጻዎች ወደ አቧራና ፍርስራሽነት ተለወጡ። Vea cómo quedó esto todo, Pereira. Vámonos que esto te va a caer, güey. የመንገድ ላይ መብራቶች እንደ ፔንዱለም ወዲያና ወዲህ ተወዛወዙ። የሺዎች ሕይወት ደግሞ በታላቅ ድንጋጤና ፍርሃት ተዋጠም። በሬክተር ስኬል 7.4 በሆነ ከፍተኛ መጠን የተመዘገበው ይህ አሰቃቂ የመሬት መንቀጥቀጥ በኮሎምቢያ ታሪክ ውስጥ ባለፉት 10 ዓመታት ከተከሰቱት ሁሉ እጅግ ኃይለኛና አጥፊ ሆኖ ተመዝግቧል። በደቂቃዎች ውስጥ የ71 ሰዎች ሕይወት ማለፉ የተረጋገጠ ሲሆን በመቶ የሚቆጠሩ ሰዎች ደግሞ ከባድና ቀላል አካል ጉዳት ደርሶባቸዋል። ታዲያ ይህ ቁጥር በሰዓታት ውስጥ በማሻቀብ እስካሁን 132 ሰዎች ሕይወታቸውን ሲያጡ 570 የሚያህሉት ደግሞ ከባድ ጉዳት አስተናግደዋል። በካሊ፣ በፔሬራ፣ በቾኮ እናም በማኒዛሌስ ከተሞች በርካታ የመኖሪያና የንግድ ሕንጻዎች ተደርምሰው በሺዎች የሚቆጠሩ ሰዎችን በፍርስራሽ ስር አግተዋል። በየመንገዱ የሚሰማው የአምቡላንስ ሳይረን ድምጽ፣ የነፍስ አድን ሰራተኞችና የከተማዋ ነዋሪዎች በባዶ እጃቸው ኮንክሪት እያነሱ ሰዎችን ለማዳን የሚያደርጉት ጥረት፣ እንዲሁም በፍርሃት የተዋጡ ዜጎች ለቅሶ አካባቢውን የሞት ቀጠና አድርጎታል። ዛሬ በዚህ ሰፊና ዝርዝር ዘገባችን በኮሎምቢያ የተከሰተውን የ7.4 ማግኒቲዩድ የመሬት መንቀጥቀጥ አደጋ፣ የጥፋቱን ስፋት፣ የነዋሪዎችን አሰቃቂ የእውነተኛ የህይወት ገጠመኞች እናም የነፍስ አድን ሰራተኞችን ተጋድሎ በጥልቀት እናቀርብላችኋለን። እስከ መጨረሻው አብራችሁን ቆዩ። ዲላን 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 ወደ ላይ ውጣ፣ መሬት የተንቀጠቀጠች ነው። ወደ ላይ ሩጥ፣ ውጣ፣ ሩጥ፣ መሬት የተንቀጠቀጠች ነው። የተባረከ አምላኬ ሆይ፣ አምላኬ ሆይ፣ የተባረከ አምላኬ ሆይ፣ አምላኬ ሆይ፣ አምላኬ ሆይ፣ ቅዱስ አባት፣ ቅዱስ አባት፣ ቅዱስ አባት። የአሜሪካ የጂኦሎጂካል ሰርቬይ እና የኮሎምቢያ የጂኦሎጂካል አገልግሎት ይፋ ባደረጉት ሳይንሳዊ መረጃ መሰረት የታላቅ የመሬት መንቀጥቀጥ የተከሰተው ሰኞ ጠዋት በሀገሪቱ ሰዓት አቆጣጠር ልክ በ7 ሰዓት ከ34 አቅራቢያ ነበር። የመሬት መንቀጥቀጡ ማዕከል በፓሲፊክ ውቅያኖስ አቅራቢያ በሚገኘው የቾኮ ዲፓርትመንት ስር በምትገኘው ሳን ሆሴል ዴል ፓልመር ከተማ አቅራቢያ መሬት ውስጥ በ103 እስከ 107 ኪሎ ሜትር ጥልቀት ላይ ተከስቷል። ምንም እንኳን የመሬት መንቀጥቀጡ ጥልቀት ያለው ቢሆንም የኃይሉ መጠን እጅግ ከፍተኛ በመሆኑ ምክንያት የመሬቱ መንቀጥቀጥ ወደ ላይኛው የምድር ገጽታ በፍጥነት ዘልቆ በመውጣት ሰፊ አካባቢን ሊያናጋ ችሏል። በኮሎምቢያ ከሚገኙት 32 ክልሎች ወይንም ዲፓርትመንቶች መካከል በ9 ውስጥ ከፍተኛ የንቅናቄ ኃይል የተመዘገበ ሲሆን በሀገሪቱ በሚገኙ ሁሉም 32 ዋና ከተሞች ውስጥ የመሬቱ መንቀጥቀጥ በግልጽ ተሰምቷል። እንዲያውም ንቅናቄው ኮሎምቢያን አልፎ በጎረቤት ሀገራት እንደ ቬኔዙዌላና ፓናማ ድረስ በኃይል ተሰምቷል። በበርካታ ከተሞች ውስጥ የመሬት መናወጥ ለ2 ደቂቃዎች ያህል የቆየ ሲሆን ይህም የኮንክሪት ሕንጻዎችን እንደ ዛፍ ቅርንጫፍ እያወዛወዘ አወቃቀራቸውን አዳክሞ እንዲደረመሱ አድርጓቸዋል።
የሳይንስ ሊቃውንት እንደሚናገሩት ኮሎምቢያ በፓሲፊክ እሳት ቀለበት ወይንም ፓሲፊክ ሪንግ ኦፍ ፋየር ላይ የምትገኝ በመሆኗ ለተደጋጋሚ የመሬት መንቀጥቀጥ የተጋለጠች ብትሆንም የዚህኛው አደጋ ኃይል ግን ለዘመናት በተራራማው ክፍል ስር የተከማቸውን ከፍተኛ የቴክቶኒክ ፕሌቶች ጫና በአንድ ጊዜ እየለቀቀ በመሆኑ ጥፋቱን ከባድ አድርጎታል። አደጋው እጅግ አስፈሪ ውድመት ካስከተለባቸው ከተሞች መካከል በአገሪቱ በቆዳ ስፋቷና በሕዝብ ብዛቷ ሶስተኛ ደረጃ ላይ የምትገኘው ካሊ ከተማ አንዷ ናት። የካሊ ከተማ ከንቲባ አሌሃንድሮ ኤደር እንደገለጹት የመሬት መንቀጥቀጡ ከተከሰተ በኋላ በከተማዋ ውስጥ ከ25 በላይ ግዙፍ የመኖሪያና የንግድ ህንፃዎች ሙሉ በሙሉ ተደርምሰዋል። በተለይም ኤልኒዶና አላሜዳ በሚባሉ የመኖሪያ መንደሮች ውስጥ የሚገኙ ባለብዙ ፎቅ ህንፃዎች በሰከንዶች ውስጥ ተደርምሰው ወደ ኮንክሪት ክምርነት ብቻም ተለውጠዋል። በካሊ ከተማ የሚገኘው ታዋቂው የቫሌ ዩኒቨርሲቲ ሆስፒታል በዚሁ አደጋ ምክንያት የህንፃው አንዱ ክፍል ተደርምሶበታል። በዚህም ምክንያት በሆስፒታል ውስጥ በጽኑ ሕክምና ላይ የነበሩ 22 ታካሚዎችን ጨምሮ በርካታ ህመምተኞች በአስቸኳይ ወደ ሌሎች ደህንነታቸው የተጠበቀ ቦታዎች እንዲዘዋወሩም ተደርጓል። የአካባቢው የጤና ባለስልጣናት በከተማዋ ለሚገኙ ሆስፒታሎች የከፍተኛ ደረጃ ማስጠንቀቂያ ያወጡ ሲሆን ለተጎዱ ዜጎች አስቸኳይ የደም ልገሳ ጥሪም አቅርበዋል። በሌላ በኩል በቡና አብቃዩ የኤሄ ካፍቴሮ ቀጠና የምትገኘው ፔሬራ ከተማ ተመሳሳይ አሰቃቂ ውድመትን አስተናግዳለች። የፔሬራ ከተማ ብቻ የ18 ሰዎች ህይወት ማለፉ የተረጋገጠ ሲሆን በርካታ ህንፃዎች ተደርምሰዋል። በከተማዋ እምብርት የሚገኘው ባለ 4 ፎቅ ህንፃ ሲደረመስ የሚያሳየው የካሜራ ምስል ዓለም እንዲያስደነገጠ ነበር። ህንፃው በደቂቃዎች ውስጥ ወደ አቧራነት ሲቀየር መንገደኞች ህይወታቸውን ለማዳን ሲሮጡ ይታዩ ነበር። በተጨማሪም በፔሬራ የሚገኘው የማቴካኛ ዓለም አቀፍ ኤርፖርት የኮሪደርና የኮንክሪት ጣሪያው በመሰንጠቁ ምክንያት ተሳፋሪዎች እንዲወጡ ተደርጎ ኤርፖርቱ አገልግሎት እንዳይሰጥ ተዘግቷል። የመሬት መንቀጥቀጡ ማዕከል በሆነችው የቾኮ ክልል ውስጥ የሚገኙት ሳን ሆሴ ዴል ፓልማርና የክልሉ ዋና ከተማ ኪብዶ ከፍተኛ ጉዳት አስተናግደዋል። የቾኮ ክልል አስተዳዳሪ ኑቢያ ካሮሊና ካርዶቫ እንደገለጹት የጥንታዊ የጡብና የእንጨት ህንፃዎች የተገነቡበት የመኖሪያ ቤቶችና የንግድ ቦታዎች በከፍተኛ ሁኔታ ተደርምሰዋል። የኪብዶ ከተማ የከተማዋ ከንቲባ የ6 ዓመት ልጅ በፍርስራሽ ስር ተቀርቅሮ ህይወቱን ለማዳን የነፍስ አድን ሰራተኞች ሰዓታትን የፈጀ ተጋድሎ ለማድረግም ተጋድለዋል። ወደ ተራራማዋ ማኒዛሌስ ከተማ ስንመጣ ደግሞ አደጋው በከተማዋ ታሪካዊ ቅርሶች ላይ ከባድ ጉዳት አድርሷል። በ1900ዎቹ መጀመሪያ ላይ የተገነባውና በኒዮጎቲክ አርኪቴክቸር ውበቱ የሚታወቀው የታዋቂው አወር ሌዲ ኦፍ ዘ ሮዛሪ ካቴድራል ባሲሊካ ካቴድራል ኦፍ አወር ሌዲ ኦፍ ሮዛሪ ግዙፉ ማማ ተሰብሮ ቁልቁል ወደ ታችኛው የቤተክርስቲያኑ ክፍልና ወደ መንገዱ ተደርምሷል። የካቴድራሉ ፍርስራሽ በመንገዱ ላይ በሚንቀሳቀሱ ሰዎች ላይ በመውደቁ ምክንያት አደጋ ደርሷል። የከተማዋ ከንቲባ ሆርሄ ኤድዋርዶ ሮዞስ ነዋሪዎች ከተደረመሱ ህንፃዎች እንዲርቁና በሜዳ ላይ እንዲቆዩ አስቸኳይ ትዕዛዝ አስተላልፈዋል። በሀገሪቱ ዋና ከተማ ቦጋታ ውስጥም ሁኔታው እጅግ የሚያስፈራ ነበር። በቦጋታ የሚገኙ ባለከፍተኛ ፎቅ ህንፃዎች ለ2 ደቂቃ ያህል ሲወዛወዙ በሺዎች የሚቆጠሩ ነዋሪዎች በእንቅልፍ ልባቸው ወደ መንገድ በመውጣት በድንጋጤና በለቅሶ ተቀላቅለው አድረዋል። የቦጋታ ከንቲባ ካርሎስ ፈርናንዶ ገላን እንደገለጹት በዋና ከተማዋ የሚገኙት ዋና የመጓጓዣና የኤሌክትሪክ መስመሮች ያልተጎዱ ቢሆንም በበርካታ የመኖሪያ ህንፃዎች ላይ ግን ከባድ የጡብና የግድግዳ መሰነጣጠቅ አደጋ ደርሷል። ከዚህ ታላቅ የተፈጥሮ አደጋ በስተጀርባ ያሉ የነዋሪዎች የእውነተኛ ህይወት ታሪኮች እጅግ ልብን ይነካሉ። በካሊ ከተማ የታክሲ አሽከርካሪ የሆነው የ64 ዓመቱ ሆርሄ ሞንካዮ አደጋው በደረሰበት ሰከንድ ታክሲ ውስጥ ሆኖ ተሳፋሪ በመጠባበቅ ላይ ነበር። እርሱ እንደገለጸው በድንገት መሬቱ መንቀጥቀጥ ሲጀምር መኪናዬ ልክ እንደ ኳስ ወደ ላይና ወደ ታች ትዘል ነበር። የመኪናዬ ጎማዎች የሚፈነዱ ያህል ተሰምቶ ነበር። ከመንገዱ በሁለቱም በኩል ያሉ ህንፃዎች ሲደረመሱና አቧራ ወደ ሰማይ ሲወጣ ማየት እጅግ የሚያስፈራ ቅዠት ነበር ሲል ይገልጹታል።
የቫሌ ዴላ ካውካ ክልል ውስጥ 3 ህፃናት ህይወታቸው ያለፈው የመኖሪያ ቤታቸው የግድግዳ ግንብ በድንገት ተደርምሶ በላያቸው ላይ በመውደቁ ምክንያት ነበር። በሌላ በኩል ደግሞ በካሊ ከተማ አላሜዳ መንደር ውስጥ የ48 ዓመቱ ኤደር ፊጎአ የተባለ ነዋሪ ከጎረቤቶቹ ጋር በመሆን በባዶ እጁ ኮንክሪትና ብረት እያነሳ በፍርስራሽ ስር የተከበቡ ሰዎችን ለማውጣት ሲታገል ነበር። ኤደር ሲናገር ከውስጥ የሰዎች ድምጽ ይሰማል። አይስክሬም የምትሸጠው ሴትና 2 ህፃናት ፍርስራሹ ስር እንዳሉ እናውቃለን። በህይወት እንዲወጡ ሌት ተቀን እንቆፍራለን ሲል በለቅሶ ተናግሯል። የኮሎምቢያ አዲስ ፕሬዝዳንት አልቤራዶ ዴ ላስ ፓሬሎ ጣን በያዙ በሳምንታት ውስጥ የገጠማቸውን ይህንን ታላቅ አደጋ ለመቋቋም ሀገራዊ የአስቸኳይ ጊዜ አዋጅ አውጇል። ፕሬዝዳንቱ የሀገሪቱን የመከላከያ ሰራዊት፣ ፖሊስና የአደጋ ጊዜ አስተዳደር ኤጀንሲዎችን በማንቀሳቀስ ፍርስራሽ ስር ያሉ ሰዎችን የማዳን ስራ በበላይነት እየመሩ ይገኛሉ። የዓለም አቀፍ ማህበረሰብ ለኮሎምቢያ አጋርነቱን አሳይቷል። የጎረቤት ሀገር ኢኳዶር ፕሬዝዳንት ዳንኤል ኖቦአ 47 ምርጥ የነፍስ አድን ባለሙያዎችን፣ የፍለጋ ራዳር መሳሪያዎችን፣ የሰለጠኑ አዳኝ ውሾችን ያቀፈ ልዩ የነፍስ አድን ቡድን ወደ ኮሎምቢያ ልከዋል። በተጨማሪም የተባበሩት መንግስታት ድርጅት፣ ዩናይትድ ኔሽን፣ ሜክሲኮ፣ ብራዚልና አሜሪካ ለአደጋው ተጎጂዎች አስቸኳይ የሰብአዊና የሕክምና እርዳታ ለማቅረብ ቃል ገብተዋል። ዋናው የመሬት መንቀጥቀጥ ከተከሰተ በኋላ በምዕራብ ኮሎምቢያ የተለያዩ ከተሞች ውስጥ ከ20 በላይ ተከታታይ አነስተኛና መካከለኛ የመሬት መንቀጥቀጦች ተመዝግበዋል። የኮሎምቢያ የጂኦሎጂካል አገልግሎት እንደገለጸው እነዚህ ተከታታይ ንቅናቄዎች በሬክተር ስኬል ከ1.4 እስከ 4.8 የሚደርስ ኃይል የነበራቸው ሲሆን አፈሩና የተናጉ ህንጻዎች ወደ ነበረበት መደበኛ ይዞታ እስኪመለሱ ድረስ ለቀናት ወይንም ለሳምንታት ሊቀጥሉ እንደሚችሉ አስጠንቅቋል። ይህ ተከታታይ መንቀጥቀጥ የነፍስ አድን ስራውን እጅግ አዳጋች አድርጎታል። ምክንያቱም ግማሽ ያህላቸው የተሰነጠቁ ህንጻዎች በትናንሾቹ ንቅናቄዎች ሳቢያ በድጋሚ መደርመስ አደጋ ስለደቀኑ ነው። በዚህም ምክንያት በሺዎች የሚቆጠሩ ነዋሪዎች ወደ ቤታቸው ከመመለስ ይልቅ በየሜዳው በስፖርት ስታዲየሞችና በጊዜያዊ ድንኳኖች ውስጥ ለማደር ተገደዋል። አደጋው በሀገሪቱ ኢኮኖሚ ላይ ያደረሰው ጉዳት እጅግ ከፍተኛ ነው። የኮሎምቢያ ዋና የቡና ምርት ማዕከል የሆነው የኤሄ ካፍቴሮ ቀጠና በመጎዳቱ የቡና ማዘጋጃና ኤክስፖርት ማድረጊያ ድርጅቶች ስራ ቆመዋል። በተጨማሪም የመብራት ፓይፖች በመውደቃቸው፣ የፋይበር ኦፕቲክ ኢንተርኔት መስመሮች በመበጣጠሳቸው እናም በዋና ዋና ሃይዌይ መንገዶች ላይ የመሬት መንሸራተት በመከሰቱ ምክንያት በምዕራብ ኮሎምቢያ የሚገኙ ከተሞችና የመገናኛ የትራንስፖርት ማዕከላት ሙሉ በሙሉ ተቋርጠው ነበር። በኮሎምቢያ የተከሰተው ይህ አሰቃቂ የ7.4 ማግኒቲዩድ የመሬት መንቀጥቀጥ አደጋ የተፈጥሮን ያልተጠበቀና ያጥፊ ኃይል በግልጽ ያሳየ ክስተት ነው። በሰከንዶች ውስጥ የበርካታ ዜጎች ሕይወት ማለፉ፣ ህንፃዎቹ ወደ አቧራነት መለወጣቸውና ቤተሰቦች መበተናቸው እጅግ የሚያሳዝን ቢሆንም የኮሎምቢያ ህዝብ ያሳየው የእርስ በርስ የመረዳዳት ባህል፣ በባዶ እጅ ፍርስራሽ የመቆፈር ጽናትና የዓለም አቀፍ ማህበረሰብ አጋርነት ከተማዋ እንደገና እንድታገግም ትልቅ ተስፋ ሆኗታል። የነፍስ አድን ሰራተኞች አሁንም በፍርስራሹ ስር የህይወት ምልክቶችን ለመፈለግ እያደኑ ይገኛሉ። ይህ አደጋ ሀገሪቱን የጎዳ ቢሆንም የህዝቧን ጥንካሬ፣ አንድነት ግን ሊሰብረው አልቻለም። ውድ የዘገርም ተመልካቾች እስካሁን ደቂቃ ድረስ ስለተከታተላችሁን ከልብ አድርገን እያመሰገንን ይህን ቪዲዮ ከወደዳችሁት መረጃ ሲጨኑ ብላችሁ ካሰባችሁ ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ ያላችሁን ሐሳብ አስተያየትም ከስር በኮሜንት መስጫ ስፍራው ላይ በማስቀመጥ ቤተሰባችንን ይቀላቀሉ። በቀጣይ አዲስ መረጃ ሰጪ በሆነ ቪዲዮ እስከምንገናኝ ሰላም።